ሌላው እውን ጫት የዱዓ መሳሪያ ነውና ሰዎች ምን ይላሉ? መውሊድ ያወጣውን ቶ ይላሉ። መውሊድ ያወጣውን ቶ የሱ አጅር ተቆጥሮ አያልቅም ይላሉ። ተመልከት በአላህ ዲን ላይ ሲቀጥፉ ጫት የተከለው ሰው አሉ ጫት ላይ እቺ ቅጠሏለች አይደል አንዷ ቅጠል አንዷ እሷ ክርክር አላት አይደል ውስጧ ጎን በክርክሩ ልክ አጅር አለው ይሄን እየተባሉ ይመስላል እኮ ጎጃም የጤፍ ሀገር ነው የተባለው እንዳለ የጫት ሀገር ያረጉት ሀገራችን ላይ እውነት ለህዝቡ ከታሰበ ህዝቡ አሁን ትልቁ ችግሩ ምንድነው 100 ሚሊዮን መግባታችን አንድም ቀን ችግር ሆኖ አያውቅም 200 ሚሊዮን ብንሆንም ችግር የለም አላህ ለእህል ያበቀለውን ያገራው መሬት ግን ይሄን አደንዛዥ ቅጠል ይተክሉበታል ሰው የሚበላው አጥቷል ስንዴ የሚተከልበት የነበረው ለዳቦ ለፓስታ ለስንት ነገር ምርት የነበረው ሰዎች ይሄን አደንዛዥ ትውልድ ገዳይ ዲን አጥፊ የሆነ ቅጠል ይተክሉበታል አስገራሚው ጭራሽ ለዱዓችን ደግሞ ጫት መሳሪያው ነው መጀመሪያ ምን ይላሉ ራምሳ ሞቅ እስኪ ከዛ አርሂቡ ነቢ መርሃባ ነቢ ያኔ ያህል ሰዓት 3 ሰዓት ምናምን በጫት ያሳልፋሉ ችግራቸው ገንዘብ ነው ገንዘብ ያጠፋሉ ተመልከተ የጅል ስራ ዱዓ የሚያረጉት ለገንዘብ ነበር ለዲን አልነበረም ገንዘቡም ግን በጫት ከጠፋ እንዴት ብለ ታገኘዋለህ ስለዚህ ጫት ሲጀምር ከእስልምና ጋር በፍጹም አይገናኝ ስንቶችን ቢያሳብድ ጊዜያቸውን ቢያጠፋ አገር ቢያወድም እንጂ ጫት ኸይር ኖሮት አያውቅም